Yo my family ብዙ ስኬታማ ሰዎች ከሊስትሮ የተነሳ ነው ይላሉ። ከሊስትሮ ተነስቶ ባላንት ከኃጢአት ነው የሚቆጠረው ራስ የትም ሊሆን አይችልም። ሊስትሮ ገንዘብ ህንጻ ገነባን የሚሉም አሉ። እውነት ስራ ስኬታማ በቀን ስንት ብር ይሰራበታል? ታዲያ ለምንድን ነው አብዛኛው የከተማ ልጅ ይህን ስራ የሚንቀው? በጣም ቢቸግር ማለት ነው የሊስትሮ ስራ ትሰራል? አልሰራም። አብረን ያለን ባለው በመጀመሪያ እናቴ ጋር በመሄድ የኤዲቲንግ ስራ ስለቀዘቀዘብኝ እንዲሁም የምግብና የቤት ኪራይ መክፈል ስላቃተኝ የሊስትሮ ስራ ልጀምር ነው እላታለሁ። እንት እንዳለ ታውቃለህ? የጫማ ብሩሽ የግሩም ምናምን ያለ አታውቅም? እሺ ና ሳይ መልሳችሁ ብላችሁ ትጠብቃላችሁ። እሺ ብላ ታበረታተኛለች ወይስ አይሆንም ትለኛለች? ይሄ ለሊስትሮ ይሆነናል የለም ሌላ ቦታ አሽፈልገናል። በነገራችን ላይ ይሄ ልጅ በጣም ፈጣንና ቀልጣፋ ልጅ ነው። አንተ ጀት የሆነ ልጅ ነው አላገኘው ተጀመረ ያ ሊስትሮ ለማዘር ቀጥታ ሂጄ ልነግራት ነገር ግን እቤት የለችም። ይሄ ዛፍ ግን አምነዋለሁ በእናት ጉድ እንዳያደርገኝ። እስክትመለስ እኔም ካሜራዬን አስተካክዬ መጠበቅ ጀመርኩ። ደውዬላት ነይ እላታለሁ። ከዛ በኋላ ምን እንደምትለኝ አብረን እናያለን ማለት ነው። አረ ምትቀበል አይመስለኝም። እንዴት ዋላችሁ? እንዴት ናችሁ? ሰላም ነው ወይ? እግዚአብሔር ይመስገን። እንዴ ምን ነው ልጠርግልን እንዴ ጫማው? አይ የሆነ አስጨናቂ ጉዳይ ገጥሞኝ ነው። የሚያስጨናቂ ስራ ልሰራ ኤዲቲንግ ብዙም ስራ እየመጣልኝ አይደለም። የቤት ኪራይ ደረሰብኝ። ለምግብ ምናምን ብር ያስፈልጋል። እሺ ትለዋለች። ቆየንና እኛ ግን ወደ ስራችን እንገባ። አሁን ሊስትሮ የምሰራበት አሪፍ ቦታ ነው ያገኘሁት። ቁርስ አልበላው ሊስትሮች ቁርስ የሚበሉበት ቦታ ሄጄ ቁርሴን በልቼ ወደ ስራ ገባለሁ። ሰላም ነውማ? ቁርስ አለ 3 ብስኩት። ቦታው በጣም ያምራል። የሆነ ቫይቡ ሰው ቁርስ እየበላ ነው ምናምን የሆነ ብቻ ሙዳቸው ደስ ይላል። ቤት ሻይ ዛሬ በቃ አስማ አለማል ስንት ብስኩት ነው የምበላው ሚኪ? 3 ያው አያችሁት እንዴት እንደሚያምርና ናሳይ በእናት። እስኪ እናንተ ኮሜንት ላይ ንገሩኝ። ሰው ከሊስትሮ ተነስቶ ሀብታም ይሆናል? ፎቅ የሰራ ሰው ታውቃላችሁ? እስኪ ኮሜንት ላይ ንገሩኝ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። እዚህ ስፍራ ላይ ሊስትሮዎች፣ የቀን ሰራተኞች እንዲሁም ከነዚህ ውጭም ሌሎች ስራዎችን የሚሰሩ ሰዎች ጧት ቁርሳቸውን የሚበሉበት ቦታ ነው። ባለፈው ካርቦሃይድሬት በልተሃል፣ አሁን ምንድነው? ይሄ ሌላ ታሪክ ነው አባቴ። ብስኩቱን እንደምታዩት ነው። በጣም ትልቅ ነው። በጣም ነው የሚጣፍጠው ማለት ነው። ጠገብኩ አንተ? የማልጠግብ መስሎኝ 3 ነበረ ያዘዝኩ። አረ ብስኩት አይደለም ቆቀር ነው እንጂ ቆቀር ባለው ብስኩት አለ የሱቅ ይደግዘ። ይሄ ቆቀር ነው። ቆቀር በሻይ ባለው። ወደ ቪዲዮ። ነገር ግን አንዱን ራሱ በግድ ነው ቀይ በሉ ያሉት። በጣም ነው የሚያጠግበው። በብዛት እንደዚህ አይነት የምግብ መሸጫ ትናንሽ ቦታዎች ምግባቸው በረከት አለው የሚባለው እውነት እንደሆነ ዛሬ አረጋግጠ። የማዘር ቴንክ ዩ በጣም አመሰግናለሁ። አሁን የምናደርገው ወደ ስራ ነው የምንገባው። የሊስትሮአችን ቦታ እዛ ጋር ነው የምንሄደው። እንደተቀመጥኩም ሰው ሊመጣ አልቻለም። ምንም ሰው የለም። አሬ ሰው ያለ ጫማ በቅናሽ ልወልውልል። በዚህ ተነስቶ ሰው ጫማ ማስጠረቅ ይባላል ማለት ነው። የለም ከብዙ ጥበቃ በኋላ 2 ሰው አገኘው። ይሄ ጫማ የሚጸዳ አይመስለኝም፣ ግን ጸዴ ነው ማድረግልሽ አባቴ። ስራው ትንሽ ቢያደናግርም ወዲያው በቀላሉ የሚለመድ ነው። የዚህ ልጅ ጫማ ምንም ሊጸዳልኝ አልቻለም። ስለዚህ በዚሁ ልሸኘው 20 ብር ዝም ብዬ እቀበለዋለሁ። አባቴ ከመራመድ ስራ የለም። ክሬም ትፈልጋለህ? ጭብን የሚፈልግ አይመስለኝም። 20 ብር ሰርተናል። ስምሽም አልበል? ሶሊያና። አንቺውን በጣም ቢቸግርሽ የሊስትሮውን ስራ ትሰሪያለሽ? አልሰራም። አስረጂ ምክንያትሽ። ያቤት ያሁኑ ሴቶች የሊስትሮ ስራ ተገኝቶ ነው። አረ ተገኝቶ። የሊስትሮ ስራ እኮ የሚገርም ስራ ነው። ስራ የሚወድ ሰው ይሰራል። እኔ ራሱ ብቸገር ሰራለሁ ሊስትሮ ማለት ሊስትሮ የሚናቅ ስራ ሆኖ ሳይሆን ያው እኔ በእንትን አልሰራም። ጫማ ስትል የምትሸጠው
7000 ብር 7000 ብር? ኧረ ይህ ሰውዬ 7000 ብር ጫማ የሚያደርግ ከሆነማ ሀብታም ነው ማለት ነው። ስለዚህ ይሄ ጫማ 15 ብር ነው የሚወለወለው። እኔ ግን 50 ብር ነው መቀበል። 50 ብር ሰጠኝ። 50 ብር ሰጥቶኛል። ምን ይደረጋል? እግዚአብሔር ነበር ቀጥኛ በቃ አንተ ታዋቂ ዲስኩር አይደል እንዴ? እንዴት ነው ሊስትሮ የምታርገው? ትሰራለህ? ለትንሽ ጊዜ እኮ ነው፣ አንድ ወር ምናምን። ወደ ዋናው ጉዳያችን ስንገባ ከሊስትሮ ተነስተን ስኬታማ ሆነን የሚሉ ሰዎች አሉ። እነዚህ ሰዎች የምራቸውን ከሊስትሮ ተነስቶ ባለሀብት እኔ ማለት የምራቸው ነው የሚቆጠረው ራሱ እንዴትም ሊሆን አይችልም። ከሊስትሮ መነሱ ከምንም ከዜሮ ይነሳሉ። ከአፈር ከምንም ሸንኮራ ሸጠው ምናምን ሸጠው ምናምን ይነሳሉ። ከሁለቱ ሰዎች ማን ነው ትክክል? አዎ ይሄ ነው በቃ። ሽማግሌው በትክክል ነው ያወራው፣ በትክክል ማለት ነው። ሽማግሌው አሪፍ ነው፣ ግን የተነሳ ሰው አለ ካላችሁም ይሄን ቪዲዮ የምታዩ ከሆነ ኮሜንት ላይ ንገሩን። ቪዲዮ ላይክ ማድረግ እንዳትረሱ። ይሄ ደግሞ ጭንብል የለበሰውን እንየው። ወደ ቪዲዮ እሺ፣ አሁን ደግሞ ወደ ቀጣይ ጉዳያችን እንግባ። በጣም ቢቸግር ማለት ነው የሊስትሮ ስራ ትሰራለህ? 1000 ብር በቀን ታገኛለህ ብትሰኝ አልሰራም። ማንም አሁን የከተማ ልጅ እኔ አታሷሽኝ የአዲስ አበባ ልጅ ሊስትሮ ስራ ብትል አይሰራም። እኔም ቢሆን አልሰራም። ለምን? ምክንያቱም ነው ስለማልሰራ። ናሰርልኝ ያበቅ ይሄን አልቻልኩም። ማሰሪያ በጣም ከበደኝ ማለት። ስለዚህ እሱ እያሰረልኝ አይ በረሃ ለበረሃ የሚንከራተተው የአዲስ አበባ ልጆች ናቸው። ለምን የአዲስ አበባ ልጅ ስራ አይሰራም ምናምን ይላሉ ብዙ ሰዎች ነው። እንደ አዲስ አበባ ልጅ ስራ የሚሰራ ሰው የለማ። በጣም ቢቸግር ማለት ነው የሊስትሮ ስራ ትሰራለህ? ይሄ በቃ በኔ ወጣ ነው ጀግና የሆነ ጀግና ማለት እንዴት ስራ ቢያጣ እንዴት የሊስትሮ ስራ እኮ የተከበረ ነው። ብዙ ሰው ሰርቶታል የሊስትሮ ስራ ነው። ወደ ቪዲዮ ኧረ እሰራለሁ። የምርህን ነው? ራሴን ፈልገው አንተ ራሴን ብቻ እኮ ራስን ነው አይደል መቻል የፈለከው። ራስን መቻል ከፈለክ አለ በቃ ብሩ አትዘው ይበል። ምንድነው የጎደለ? ምን ጎደለ? በቃ የቤት ኪራይ ምግብ ሊስትሮ አንተ አድርገህ በቀን ስንት ልታገኝ? በቀን 400 ምናምን ብር አገኛለሁ። እንደሰማችሁት የሁሉም ሀሳብ በጣም የተለያየ ነው። ነገር ግን የሁሉንም ሀሳብ አንድ ያደርጋል ብዬ የማምነው የዚህ ሊስትሮ ታሪክ ነው። እስከዛው ድረስ ግን እነዚህ ሰዎች የሚሉትን በደንብ እንስማ። እንደዚህ ፋርጊም አስንቶር ነው አበረታታኝ ጀማሪ ሊስትሮ ነኝ። ብራዘር ሲያንስ ችግር የለም በርታ ብራዘር። ያው ለወጣት የምትሰጠው መልዕክት ደስ ኧረ በርቺ ችግር የለም። ያው እንደዚህ አይነት ሲሆን ግን ጥያቄው ለሌሎች ቱሪስቶች እንደዚህ ብር ይሰጣቸዋል ወይ? አንቺ ብትሆኚ ትሰሪያለሽ? ስራ ማለት በኩል ያለችው ቆንጆ ናት። አሁን የኛ ማህበረሰብ ካለው አስተሳሰብ የተነሳ አሁን ካለበት ወይም ከሚኖርበት አካባቢ የራቀ ሰፈር በዛ በራቀ ሰፈር አካባቢ እሰራዋለሁ። ምንም ፊት የሸፈኝም ቢሆን በዛ ሰው ቢያየኝ ችግር የለው። ግን አካባቢው ሰው ያለው እቺ ልጅ አላቃትም እንዴ ምናምን ብሎ ሊያወራ ምናምን እና እኔ አንኮምፎርታብል ሊያደርገኝ ይችላል። ስራ መናቅ ግን አይደለም። በዛ ያን ስራ ሊሰራው ይችላል። ሶሺ የሚዞች ነው ማለት ሼም ነው የሰፈር ሰው ምናምን ሼም ነው። እኔ በላለ ቀን ደርሶ ጣለን። በነገራችን ላይ እዚህ ምድር ላይ ለራሳችሁ ያላችሁት ራሳችሁ ናችሁ። ነናኔ ቀረ ድሮም ለኔናኔ ከኔ በቀር ማንም የለ። ሰው ምን ይለኛል ብላችሁ ስራ የማትሰሩ ከሆነ ራሳችሁን ነው እየጎዳችሁ ያላችሁት። የምትወደው ሰው ቀድሞ ይሞታል፣ ያፈቀርከው ያመንከው ይገዳል። ምክንያቱም እንኳን ያ የሩቅ ሰው የቅርብ የምትሉት ሰው ራሱ በዚህ ዘመን አይታመንም። በነገራችን ላይ በጣም የማትጠብቁት ሰው ራሱ ይለወጥባችኋል። ይህ በዚህ ዘመን ያለ እውነተኛ ሀቅ ነው። ስለዚህ ለራሳችሁ ያላችሁት ራሳችሁ ናችሁ። በጣም ከቸገረኝና በጣም አስፈላጊ ሆነ ያስራ ሲጀመር ነው ቤተሰብ ማማከር አለብህ። እንደዚህ ሆነ ሊስትሮ ብለህ ስትወጣ እናንተ አሁን ስራውን ካችሁት ነቃን አይደለም። እኔ ኮንስትራክሽን ላይ የምሰራው እንግዲህ 400 ብር 500 ብር እንከፍላቸው ልቀጥራቸው ኑ ስታችሁ ግቡ ስራቸው ምን ይላል መሰለህ ምንድን ነው የምንሰራው ይለዋል። ንቅ ምናምን ሳይሆን ስራው ግን ያው በቃ አልሰራበት ሌላ ነገር ታስከፍላለሁ ማለት ነው። አንተም እኮ ሰውን አይደል እንዴ እነዛ ልጆች ሊጎዳ ወይ ደግሞ እንትን ልጅ የሚችል ስራ ስራ አታሰራ ማለት ምንድን ነው የምታሰራኝ ይላል። ከዛ ይሄን ሰውዬ እንዲቀጥረዋለሁ ምክንያቱም ስራ ፍላጎት መጀመሪያ የለውም። ሰላም እናቴ። ሰላም
እግዚአብሔር ይመስገን። በጣም ቢቸግርሽ የሊስትሮን ስራ ትሰሪያለሽ? አልሰራም። ቻሌንጁ ምንድነው? አሁን የሊስትሮ አሁን እንደዚህ መንገድ ላይ አይደለም የሚሰራው። ዘግላ በህገወጥ ተነስ ይባላል፣ እንደዚህ አትሰርጋ ይባላል። እኔ በበኩሌ ለ5 ሰዓት ያክል ይህንን ስራ ሰርቼ 420 ብር አግኝቻለሁ ከነቲፑ ጨምሮ ማለት ነው። ነገር ግን ይሄ ስራ ያዋጣ አያዋጣ የሚለውን ለመወሰን የመጨረሻ ምስክራችን የሚሆነው ያዛዝናል። ካገኛችሁት አዲስ አበባ ያላችሁ ቲፕ ስጡት። ፊቱናችን ያዛዝነኝ፣ እኔም ፈልጌ ያገኘዋለሁ። ወደ ቪዲዮ ሊስትሮ የሚሰራ ወጣት ነው። በመጀመሪያ ስራውን ዛሬ ስላስተጓጉልኩበት በቀን የሚያገኘውን እጥፍ ብር ሰጠዋለሁ። ከኔ በጣው ከደቡብ እንዴት ወደ ስራ ልገባ ቻልክ? ስራማ ቤተሰብ ሁሉ እንትን ሀብት የላቸውምና ለማስተዳደር አልቻሉም። በዛ የተነሳ ነው ወደዚህ የመጣሁት። እዚህ ስራ ላይ በጣም የሚገጥም ፈተና ምንድን ነው? ያው አንድ ሰው መጥቶ ጫማ ላይ ጫማ ስናጥብ ካልሲ ውስጥ እንትን ውሃ ከነካው ሊንጋል በዛው በጥፊ መጥቶ ይሄዳል። አንድ ሰው ማለት ነው። በጥፊ ተመትታቃለ ማለት ነው? አዎ አካል አሁን በዚህ እንዴት ነው የቀን ገቢክ? የቀን ገቢማ አሪፍ ነው፣ ይሰራል ስራው። በቀን 300 ብር እቁብ ጥላለሁ። ቤተሰብስ ትረዳለህ? ቤተሰብማ እረዳለሁ። በየወሩ ልካለሁ። አንዳንዴ ቢያንስ 2 ወር ቆይቼ የምመልከበት ቀንም አለ። 4,000 ብርም ልካለሁ፣ 3,000 ብርም ልካለሁ። ያገኘው ልካለሁ፣ የተገኘው ማለት ገርማን በጣም ቤተሰብ 3,000-4,000 ትረዳለህ ማለት ነው። እንዲሁም እዚህ የቤት ኪራይ አለብህ ማለት ነው። 3,500 ብር ነው ቤት ኪራይ ለሁለት ማለት ነው። ለሁለት የምግብ ወጪስ? የምግብ ወጪማ ምሳና ቁርስ ውጭ ላይ እበላለሁ። 250 እሱን አውጣለሁ። እራትማ ቤት ነው የምበላው ሰርተን ማለት ነው። ስለዚህ ሁሉም በሊስትሮ ነው ማለት ነው? አዎ ሊስትሮ ሰርቼ ነው ሁሉም። ሌላ ስራ የምሰራው ስራማ የለም። አዎ እዚህ ስራ ላይ በጣም ደስ የሚለው ነገር ምንድን ነው? ያው ስራው ይሰራል። ሲሰራማ ደስተኛ ነኝ። ደስተኛው ነው የምኖረው። ጭንቅ የለም ማለት ነው። እንግዲህ የወንድማችንን ታሪክ እንደሰማችሁት ከደቡብ መጥቶ እዚህ በሊስትሮ ብቻ ቤተሰቡን ይረዳል፣ እቁብ ይጠላል፣ ቤት ኪራይ ይከፍላል፣ የቀን ወጪውን ምግብ ይበላል። እናንተስ ምን ታስባላችሁ? ይሄ ስራ ለከተማ ልጅ ያዋጣል ወይስ አያዋጣም? ይሄን ውሳኔ ለእናንተ ትቻሉ። ኮሜንት ላይ ጻፉልን። ጎበዝ ልጅ ነው፣ ያዋጣል። ከሰሩበት ማያዋጣ ስራ የለም። ኤኒዌይስ ፕራንክ ዘቪዲዮን ካሜራ ባለው ማርካቱና ቪዲዮ ላይክ ሰብስክራይብ ማድረግ እንዳትረሱ። ቻው